ልክ ድልድዩ ወደ መሃል አቅራቢያ ሲመጣ ወደቀ። በጣም የሚዘገንን ነገር ነው። ምን ያሰው ነበር መኪናው ላይ? አጠቃላይ ወደ 60። ይህ በደማስቆ ሚዲያችን ነው። ከኛ ጋር ሆኖ ቅዱሳንን ስናወራ ስለ አንተና አብረውክ በወቅቱ ስለነበሩ አማኞች ሰማን። ለአገልግሎት ብዙ ኪሎ ሜትሮችን ስትሄዱ ስትመለሱ ግን ትልቅ ድልድይ ነበረ። ያ ድልድይ በወቅቱ የነበረው በሁለት እንጨት ላይ ነው። የአንደኛው ድልድይ ተሰብሮ እንደወደቀ መሃል ላይ ያላችሁ ባድ ነበር እያሉ እያለቀሱ ነው የነገሩንና እንደው ያ ነገር እንዴት ነው ካንተ አንደበት እንስማ አባታችን። እንዴት ተሻገራችሁ? ያንን እንዴት አለፋችሁ? ያ አደጋ እንዴት አለፈ? እግዚአብሔር ትልቅ ነው። እግዚአብሔር ታላቅ ነው። እኛ ከምንተርክለት በላይ እግዚአብሔር ታላቅ ነው። አሜን። በጣም የሚዘገንን ነገር ነው። ከዚህ ነው ሄድነው። እውነትም ነው። አንድ ኳየር አንዳንዱ ዝም ብሎ እንደ ወሬ እንዳይመስል በመረጃ ነው። ኳየር ነው ጭነን ሄድነው። ከዚህ በአሁኑ ጊዜ ከወንሾ ያነ ከዳለ ነበረ። አሁን ከወንሾ ወረዳ ተንቁጠ ቀበሌ የጉታኖ ሙሉ ወንጌል አማኞች ኳየር ነው ይዘን እየሄድን የነበረውና በላንድ ክሩዘር ሄድነው። ያለን ወንድሜ ሳሙኤል ነበረ። ሞቶ ሰብሮን ነበርና በሰዓቱ ያን መኪና ይዞልን የመጣ ራሱ ነበረ። ለእግዚአብሔር ክብር እሱም ይስማዋል። እና ጠዋት ጭነን ሄደን ቅዳሜ ሄደን አድረን የቅዳሜንም ፕሮግራም ጨርሰን መኪናውን በዛ አድሮ እሁድም በዛ አሳልፈን እየተመለስን ነበር። በአሁኑ ጊዜ ቡርሳ ወረዳ ነው የሄድንበት። ከዚህ ተነስተ ማለት ቡርሳ ወረዳ በዚህ ባለታ ወንዶ አድርገን ጠጥቻ ገብተን ከጠጥቻ ቡርሳ እንትን ብቻ ነበር። በወቅቱ እንጨት ነው የነበረው። እንጨት ሁለት እንጨት ነበረ። በሱ ላይ ነው ትናንት ተሻግሮ ሄደውና አሁን ደግሞ ስንመለስ እንግዲህ ማን ምን እንዳንለው እንግዲህ ከሰዎች ጋር ምንም አላያይዘው። ያው ጠንቀኛው ይታወቃል። የጠላ ስራ የዲያብሎ ስራ ነው። መጥቶ መኪናው የትናንቱን ኳየር እንደጨመረ እንጃ 3-4 ሰውም ተጨምሮ ሊሆን ይችላል እንደወሰደ። ምን ያሰው ነበር መኪናው ላይ? አጠቃላይ ወደ 60 ኳየር ብቻ ማለት ነው። ብዙ ኳየር ነው የነበረው። አገልጋዮችም ጥቂት ነበርን። እንግዲህ ተደማምሮ አንድ ላይ ወደ 70 ምናምን ሰው ሊሆን ይችላል እና ልክ ድልድዩ ወደ መሃል አቅራቢያ ሲመጣ የቀኙ ወደቀ፣ የግራው ብቻ ቀርቶ እግዚአብሔር እንግዲህ ሁለቱም ቢወርቁ መሻገረናል ብዬ ነው። ሁለቱም እንኳን ቢወርቁ እግዚአብሔር እንግዲህ የእግዚአብሔር ኃይል ከሰይጣን ጋር የሚወዳደር አይደለም። አንተም ብሎ እንዳለ መኪናውን ማውጣት ይችላል እግዚአብሔር። ሁለቱንም እንኳን በጥል ማለት ነው ይችላል። ይሄ እውነተኛ ታሪክ ነው። ሰዎቹ በህይወት አሉ። እንግዲህ 99.9 በዛ መኪና ላይ ነበር ሁሉ አሉ። አሁንም በህይወት አሉ። መጠየቅ ቦታው ነግሬያለሁ። ሄደው መጠየቅ ይችላሉ፣ ማረጋገጥ ይችላሉ። እና ሾፌሩም በህይወት አለ። ሐዋሳ ነው አለው። እብን ሾፌሩም አሁን ማን ይባላል ሾፌሩ? እንደው እንዳጋጣሚ ፕሮግራሙ የሚያዩ ከሆነ ፈለቀ። በጣም ይገርማል። ትልቅ ድልድይ ነው። ወደቀ የቀኙ እንግዲህ ሁለቱም ጎማ የፊቱ መኋላም የሚሄድበት በስተቀኝ እንግዲህ በምን ላይ ሄድ እስቲ አስቡ። ወደ አጋማሹ ቀረብ እንዳለ ነው ወደቀውና እንግዲህ በምን ላይ ወጣል? ይሄ ሳይንሳዊ መንገድ ፈጽሞ የማይታሰብ መኪናው ግን በሰላም በእግዚአብሔር ሰማያዊ ድልድይ ተዘርግቶ መኪናው ወጣ።